ሰላም ሰላም ጤና ይስጥልን ውድ የቻናሌ ተከታታዮች ደግሞ የድንች ቀለም ላይ ያለው የገበሬው ግንዛቤ ምን ይመስላል ምን መሆን አለበት የሚለውን ሰፋ ያለ ገለጻ ያደርጉልናል ዶክተር ተስፋዬ እንኳን ብናየው ምን አይነት ከለር እንዳለው ቀለሙን የድንቹን ቀለም ስናይ እንዴት እንደሚለይ ማየት እንችላለን። በተነጻጻሪነት እነዚህን ደግሞ ስናያቸው እንደዚሁ የተለዩ ዝርያዎች ናቸው። በተመሳሳይ እዚህ ጋርም እንደምናየው ይሄ ያለ የተለየ ዝርያ ነው። ከዚህ ባሻገር በተለይ ለሰው ልጅ አስፈላጊ የንጥረ ነገርን ከካንሰር ከተለያዩ በሽታ አምጪ ጋር የተያያዙ ነገሮችንም ከመቅጣት አንፃር ትልቅ ሚና ያላቸው የድንች ዝርያዎች ናቸውና የድንች ፕሮግራሙ እንግዲህ ከሌሎች ዝርያዎቹ በቀለም በቆዳ ቀለማቸው ይለያያሉ፣ በቅርጻቸው ይለያያሉ፣ የአይናቸው መግባት መውጣት ላይ ይለያያሉ። ለአገልግሎት አጠቃቀምም ላይ እንደዚሁ አንዳንዶቹ ለቺፕስ የሚሆኑ ናቸው፣ አንዳንዶቹ ለወጥ የሚሆኑ ናቸው። ከዛ አንፃር የምናካሄደው ምርምር ፕሮግራም ነው። እንግዲህ እዚህ ውስጥ በርካታ ማሳ ውስጥ የተለያዩ የድንች ቀለሞችን እያየን ነው። ብዙን ጊዜ በገበሬ ማሳ የምናያቸው ነጫጮቹን እና ሌላው እንዴት ነው ቀይ መሆኑ የተለያዩ ፐርፕል ከለሮች አሉ። ወደፊት ወደ ገበሬው ጋር በሰፊ ለመሄድ አዌርነስ ወይ ደግሞ ገበሬው ጋር ክሬት ማድረግ አያስፈልግም? ይሄ ጥሩ ጥያቄ ነው። እንግዲህ በአብዛኛው የከተማው ተመጋቢ ከነጭ ቀለም ቆዳ ጋር የተያያዘ ፍላጎት እንዳለው ይታወቃል። ትልቁ ነገሩ ምንድነው? እሱ ድንቹ ምንም አይነት ድንች የምናመርተው ድንች አንደኛ በቀለም ብቻ መወሰን የለበትም ብለን ነው የምናስበው እና ቀለሙ ሳይሆን ትልቁ ነገሩ ምርታማ ነው ወይ ለጤና ምንም አይነት ጉዳት የማያመጣ መሆኑን ካረጋገጠን በአሁን ጊዜ በተለይ ገበያው ላይ ይሄ አይነቱ አሳሰብ ራሱ እየተሰበረ ያለበት ሁኔታ ነው። እንደ አዲስ አበባ ገበያ ነጭ ገበያን ይፈልጋል እንጂ ወደ ሰሜን ምዕራብ ደግሞ አማራው ክልል ላይ ስንሄድ ቀዩ ድንች ነው በብዛት ያለው እና በተለያዩ አካባቢዎች የተለያዩ ፍላጎቶች አሉ። አሁን እንዳውም የተሻለ ልዩነት የምናየው ምንድነው? እሱ በአዲስ አበባ ገበያ ውስጥ ራሱ ቀለማቸው ነጭ ያልሆኑ ዝርያዎች ገበያ ውስጥ እየገቡ ነው ያሉት። ስለዚህ ማህበረሰባችን በተወሰነ የቆዳ ቀለም ብቻ ላይ የተወሰነ ፍላጎቱ ራሱ እያደገ መምጣቱን የሚያሳይ ስለሆነ ሌሎችም ሀገሮች ያደጉ ሀገሮች አሁን እንደ አየርላንድ ብንሄድ ይሄን አይነቱ ዝርያ ነው በብዛት ገበያ ላይና በእነሱ ገበያ ውስጥ ያለው። ኬንያም ቢከድ እንደዚህ አይነት ዝርያ ነው። ስለዚህ ከኛ ሀገር ውጪ ለውጭ ገበያም ከማቅረብ አንፃር ሁሉ እያሰብን ከሰራን የኛ ማህበረሰብ ፍላጎቱን በየጊዜው እያደገ እየቀያየረ ሲሄድ ያኛው ይመጣል ብለን እናስባለን። ግን የውጭ ገበያንም ታሳቢ ማድረግ አሁን በኢጋድ በኮሜሳ እየታሰቡ ያሉ በአፍሪካ ሀገሮች መካከል የንግድ ትስስር እየታሰበ ነውና ያንንም ገበያ እያማከልን ከሄድን ምናልባትም አርሶ አደራችን ለውጭ ገበያ በማቅረብ የሚያገኘውን ጠቀሜታ ሊያሻሽል የሚችልበት እድል ይፈጥራል ብለን ነው የምናስበው። ዶክተር ተስፋዬ ሰፋ ላለ ገለጻ ስለሰጠኝ አመሰግናለሁ። እኔም አመሰግናለሁ።